ሰላም እንደምናላችሁልኝ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በለየት ያለ ምርጥ የሆነ አባ ጮማ በራይስ አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ ከኔ ጋር ቆዩ ብዬ ስለጋበዝኳችሁ አሁን ወደ አሰራራችን። እንግዲህ ራይሳችን ብራውን ራይስ ነው። ብራውን ራይስ ነው ያዘጋጀሁት። እናንተ ብራውን ራይስ ባታገኙ በነጩ ራይስ መተካት ትችላላችሁ። ከዛ ራይሳችንን በደንብ ጥብ እናደርገዋለን። አጥበን ካዘጋጀን በኋላ ውሃ ፍልተን የተዘጋጀው ላይ ሩዙን እንጨምራለን ማለት ነው። ከዛ እንዲበስልልን እንተወዋለን። እንግዲህ ብራውን ራይስ ትንሽ እንደ ነጩ ሩዝ አይደለም፣ በጣም ጊዜ ይወስዳል ለመብሰል። በቀላሉ ወዲያው የመብሰል ባህሪ የለውም። ግን ደግሞ ጤናማና ምርጥ የሆነ ቆንጆ የሆነ ሩዝ ነው ማለት ነው። ብንለምደው ከነጩ ሩዝ የተሻለ ብራውን ራይሱ ለጤና ተመራጭ ነው ማለት ነው። ከዛ እንደምትመለከቱት ቲማቲም፣ ባህሮ ሽንኩርት እንዲሁም ስዊት ፔፐር እና እንዲሁም ደግሞ በተር ቢንስ ቦለቄ አዘጋጅቻለሁኝ። ሩዙንም እንደዚህ በምታዩት መልክ በስሎ አውጥቼ አጥልየዋለሁኝ። ከዛ አሁን ሌሎች ደግሞ ቀደም ተከተሎችን ግብአቶቻችን እየሰራን ደግሞ አብረን ደግሞ በድጋሚ አብረን እናያለን ማለት ነው። በመጀመሪያ ዘይት እንጨምራለን መጥበሻችን ላይ። ዘይታችን ልክ ጋል እንዳለልን ወዲያውኑ ሽንኩርታችንን እንጨምራለን። ሽንኩርቱን ጨምረን ትንሽ ጠበስ ሽንኩርታችንን እንዳደረገን በጣም እንዳይጠቁርብን እየጠበቀን ከዛ በኋላ ወዲያውኑ ነጭ ሽንኩርትና ዝንጅብል እንጨምራለን። ነጭ ሽንኩርትና ዝንጅብሉን ጨምረን አንድ ላይ ከሽንኩርቱ ጋር ይዘን በደንብ ጠበስ እናደርጋለን። ከዛ እንደዚህ በምታዩት መልክ በደንብ እየጠበቅን እንዳይቃጠልብን፣ ነጭ ሽንኩርት በባህሪው የመቃጠል ባህሪ ስላለው እንዳያርብን እንዳያቃጥልብን እየጠበቅን ሽንኩርቱን ከነጭ ሽንኩርቱ ከዝንጅብሉ ጋር አንድ ላይ በደንብ እናበስላለን ማለት ነው። በመቀጠል ሁለት መካከለኛ ቲማቲም ተልጦ የተከተፈውን እንጨምርበታለን። እንግዲህ ሶሳችንን ለሩዝ የሚያስፈልገን ሶስ ነው ማለት ነው የምናዘጋጀው። ከዛ በእንደዚህ መልክ ይዘን አንድ ላይ ከግብአቶቹ ጋር በደንብ ካዋሃድን በኋላ እንደዚህ በደንብ አቀላቀልን በኋላ በእንፋሎት እንዲበስልልን ቲማቲሙ እንዲቆላላልን እንተዋለን ማለት ነው። ከዛ እንደዛው እንደ ነጭ ሽንኩርትና እንደ ዝንጅብሉ የመቃጠል ባህሪ ስላለው እንዳይቃጠልብን ቶሎ እያለን ለቲማቲሙንም ቶሎ ከፈት ከደን እያደረገን እናበስለዋለን ማለት ነው፣ ሶሳችንን ማለት ነው። እንደምታዩት በዚህ መልክ በደንብ እየበሰለልን ነው ሶሳችን ወይ ደግሞ ቲማቲሙ ከሽንኩርቱ ጋር ማለት ነው። ልክ እንደዚህ ከሆነ በኋላ ወዲያውኑ ፓፕሪካ እንጨምርበታለን። እዚህ ጋር ፓፕሪካ ከሌላችሁ በርበሬ መተካት ትችላላችሁ። ግን ፓፕሪካና በርበሬ በጣም ብዙ ልዩነት የጣዕምም የከለር ነው እንጂ የጣዕም በጣም ብዙ ልዩነት ነው ያለው። በዚህ ላይ አያቃጥልም። ለሶስት ነገር ስትሰሩ እንደ ፓፕሪካ ያለ ነገር ብትጠቀሙ በጣም ተመራጭና በጣም ቆንጆ ነው። ግን ባታገኙ ፓፕሪካ የበርበሬያችንን መጠቀም እንችላለን፣ የራሳችንን በርበሬ ማለት ነው። ከዛ እንደዚህ በምታዩት መልክ ፓፕሪካውን አንድ ላይ ትንሽ አብሮ እንዲቁላላ ከቲማቲሙ ከሌሎች ግብአቶች ጋር አብሮ እንተዋለን ማለት ነው። ልክ የሚበቃውን ያህል ከተቆላላልን በኋላ ወዲያውኑ ስዊት ፔፐር ወይም ደግሞ የፈረንጅ ቃሪያውን ጨምረን አንድ ላይ እሱንም ጠበስ ወይ ደግሞ ሞቅ እናደርገዋለን። ከዛ እንደዚህ በዚህ መልክ ትንሽ በእንፋሎት እንዲበስልልን ተወት እናደርገዋለን። ከዛ ወዲያውኑ እሱንም ከፈት እያደረግን ማየት አለብን፣ አለዛ ይቃጠልብንና ምግባችንን ያበላሽብናል። ከዛ በመቀጠል እዚህ ጋር በተር ቢንሱን እንጨምርና አንድ ላይ ከሶሳችን ጋር በደንብ እናዋህደዋለን ማለት ነው። ከሶሱ ጋር አንድ ላይ በተር ቢንሱ እንግዲህ በተር ቢንሱ ነው ዋናው ለየት የሚያደርገው ማለት ነው። ስንቶቻችሁ ይሄንን በተር ቢንስ ታውቁታላችሁ ወይ ደግሞ አባ ጮማ ይባላል እኛ አካባቢ እኛ ጋር ማለት ነው። እሱን ስንቶቻችሁ እንደምታውቁ ኮሜንት መስጫ ላይ ጻፉልኝ። ይሄ ደግሞ የምትመለከቱት የኢንዲያን የራይስ ሲዝኒንግ ነው። እንደ በራይኒ ራይስ ምናምን ላይ ልንጠቀመው የምንችለው የቅመም አይነት ነው። በጣም ምርጥ የሆነ የቅመም አይነት ነው። የእውነት ጓደኞቼ ወዳጆቼ ናቸው በጣም ጥሩ ነው ምርጥ ነው ብለው ሲሉኝ ሪኮመንድ አድርገውኝ ነው ያገኘሁትና በጣም የእውነትም በጣም ቆንጆ የሆነ የሩዝ ቅመም ነው። ትወዱታላችሁ። የኢንዲያን ራይስ ሲዝኒንግ ነው ይሄውና ቅመሙ። እሱን እንጨምርና አንድ ላይ ከሶሳችን ጋራ በደንብ እናዋህዷለን ማለት። ሽታው በጣም ልዩ ነው፣ ምርጥ ነው። የእውነት ሬስቶራንት ላይ እንደዚህ አንዳንድ ቦታ ላይ የምትመገቡት የራይስ ቃና ሽታ ጣዕም ነው ያለው መዓዛ ማለት ነው። ከዛ በኋላ አንድ ላይ ሲዝኒንጉን ከጨመርን በኋላ መልሰን ደግሞ ጨው እንጨምራለን ማለት ነው። ሲዝኒንጉ ጨው ስላለው
በጣም እንዳናበዛ ቀጥለን ለምንጨምረው ጨው መጠንቀቅ አለብን ማለት ነው እንዳይበዛብን። ከዛ አንድ ላይ ጨውም ከጨመርን በኋላ በመቀጠል እዚህ ጋር ደግሞ የባህሩ ሽንኩርቷ ወይ ደግሞ ግሪን ኦኒየኗን እንጨምርና አንድ ላይ በደንብ እናዋህደዋለን ማለት ነው። ሶሳችንን ውሃም ጠብ አድርገናል አለ የፈላ ውሃ። ለምን ትንሽ ላላ እንዲልልን ከሩዙ ጋር ድርቅ ያለ እንዳይሆንብን እንዳይቃጠልብን ማለት ነው። ከዛ እንደዚህ አንድ ላይ በደንብ ከተዋሃደ ከተንተከተከልን በኋላ በደንብ ሶሳችን ከተዘጋጀልን በኋላ ወዲያውኑ ቀቅለን ያዘጋጀነውን ብራውኑን ራይሳችን ወይ ደግሞ ቡኒውን ራይሳችን ሩዛችንን ጭምር እናደርጋለን ማለት ነው። ጨምረን አንድ ላይ በደንብ ይዘን ሁሉን ነገር እናዋህደዋለን ማለት ነው ከሶሳችን ጋር። የእውነት በጣም ትወዱታላችሁ። ለጾም እንደ አማራጭ በፕሮቲንም በፋትም በጣም በብዙ ነገር የበለጸገ ሩዝ ስንል እንግዲህ ከሩዙ ላይ እንደ ነጩም ባይሆን በካርቦሃይድሬት የሞላ ነው። ግን ደግሞ ሞር የበለጠ ግን በእንደዚህ መልክ ከፕሮቲን ሊተካልን ከሚችል ነገሮች ጋር እንግዲህ አሁን ለጾም እንደ አማራጭ ፕሮቲን የሚተካልን እንደ ቦለቄ እንደ ሽምብራ ዱቤ ያሉ ነገሮች ናቸው ከተክል የሚገኙ ማለት ነው። ይህም በዋናነት ደግሞ በተር ቢንስ በጣም አባጮማ በሚባል የሚታወቀው የቦለቄያችን አይነታችን በጣም ምርጥ የሆነ ተወዳጅ የሆነ ማለት ነው። ከዛ እንደዚህ ሁሉ ነገር አንድ ላይ ከቀላቀልን በኋላ በደንብ አብሮ ተዋህዷል። በደንብ እሳት አግኝቶታል። ከዛ እሳታችን እናጠፋና ወደ ገበታ እናቀርባለን ማለት ነው። እንግዲህ ወደ ገበታ ይዘን ስናቀርበው ሩዙ ከለሩ በጣም ነው የሚያምረው። አንድ ላይ ከቅመማ ቅመሞቹ ጋር ከገባው ከቲማቲሙ እንዲሁም ደግሞ ከፓፕሪካው ጋር አንድ ላይ ተዋህዶ ምርጥ የሆነ ቆንጆ የሆነ ከለር ሰጥቶታል። የበለጠ ደግሞ ፓፕሪካው እንዳለ ሆኖ ግን የገባው ቅመም ይመስለኛል የበለጠ እንዲህ አይነት ከለር እንዲኖረው ያደረገው ማለት ነው። የበራይኔ አይነት ቅመም ሲዝኒንግ ነው የሚለው ላው ላይ እና በጣም የእውነት ትወዱታላችሁ። ሰርታችሁ ሞክሩት። ምርጥ የሆነ አባጮማ በሩዝ በአትክልት አሰራሪ ይህንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛል። ላይክ በማድረግ አበረታቱ፣ ደግፉላችኋለሁ። በጣም ደስ አይልም? በጣም ሲያዩት ራሱ በጣም ብሉኝ ነው የሚለው። የእውነት ትወዱታላችሁ። በድጋሚ ሰርታችሁ ሞክሩት። ለእኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ። ከዛ እንግዲህ እንደምታዩት እንደዚህ የሚበሉ ነገሮችን ከጎኑ እንደ ሰላጣ ነገር እንደ አትክልት ነገር ስናደርግባቸው የበለጠ አፒታይታችንን ክፍት ያደርግልናል። ለአይናችንም ቆንጆ ነው የሚሆነው። እኔም ቲማቲምና ቃሪያ ከተፍ አድርጌ አዘጋጅቼ የነበረ ከጎኑ ጣል አድርጌበት ሁል ጊዜ ቀደም ብዬ የሰራኋቸው ድሬሲንጎች በቤት ውስጥ ሁል ጊዜ ይኖራሉ፣ አይጠፉም። ድሬሲንጓን ከላይ ፈሰስ አደረግኩባትኝ። የጾም ቀደም ብሎ የሰራሁትኝ በሁለት አይነት በተለያየ መንገድ የሰራሁላችሁ ድሬሲንግ አለ። የሱን አሰራር መጠቀም ትችላላችሁ ወስዳችሁ ለጾም እንደ አማራጭ ማለት ነው። ከዛ ሰላጣዋን ከድሬሲንጓ ጋር ቀልቀል እናደርግና ከሩዙ ጋር አንድ ላይ አመስግነን መብላት ማለት ነው። የእውነት እንዴት እንደሚጣፍጥ ልነግራችሁ አልችልም። ልጆቼ እንዴት እንደወደዱት እኔ በጣም ነው የምወደው። በተለይ ደግሞ አገር ቤት በጣም በሚገርም ሁኔታ ሌላ ጊዜ ደግሞ በሌላ አይነት መንገድ አሰራሩን ይዤላችሁ እመጣለሁኝ። በዚህን ቀን እኔ በራይስ ነበር ለልጆች ለራሴ ያዘጋጀሁት የሰራሁት ማለት ነው። በሌላ ጊዜ ደግሞ በእንጀራ በዳቦ ደግሞ እንዴት መጠቀም እንዳለብን እንዴት መብላት እንዳለብን ደግሞ አሰራሩን ሌላ ጊዜ ይዤላችሁ ብቅ እላለሁኝ። በጣም ነው የሚጣፍጠው። የእውነት ሰርታችሁ ሞክሩት፣ ትወዱታላችሁ። ምርጥ የሆነ አባጮማ በራይስ አሰራሪ ይህንን ይመስላል። በድጋሚ አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር ይደርሳልና ላይክ በማድረግ አበረታቱ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ ሰላም